ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዩኒቲ መረጃ አድማጭ ተመልካቾቻችን መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጦርነት የመግባት ፍላጎት የለውም ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በአዲስ አበባ በተካሄደው የትግራይ ኃይሎች ጥምረት የጋራ መድረክ ላይ ባደረጉት ንግግር የፌዴራል መንግስት በዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድን ትንኮሳዎች ተገፍቶ ዳግም ወደ ጦርነት የመግባት ፍላጎት እንደሌለው ገለጹ። ይህ የመንግስት አቋም ለትግራይ የፖለቲካ ኃይሎች የውስጥ ችግራቸውን ለመፍታት ትልቅ እድል መሆኑንም ተናግረዋል። አቶ ጌታቸው በመድረኩ ላይ እንዳብራሩ የደብረጽዮን ቡድን እየፈጸማቸው ያሉ ግልጽ ትንኮሳዎች ወደ ጦርነት ሊያመሩ የሚችሉ ቢሆንም የፌዴራል መንግስት ግን በትዕግስት ጦርነትን ለማስቀረት መወሰኑ የሚደነቅ ነው። ጠቅላይ ሚኒስትሩ ወደ ጦርነት የመግባት ፍላጎት የላቸውም ብለዋል። ይህ ሁኔታ የዶክተር ደብረጽዮን ቡድን እድሜ ለማሳጠርና በትግራይ ሰላማዊ ለውጥ ለማምጣት መንገድ ይከፍታል ሲሉም ተደምጠዋል። የተቋቋመው የትግራይ ሰላምና ለውጥ ምክር ቤትን ዓላማን በተመለከተ ሲናገሩ ይህ መድረክ መንግስትን የሚተካበት መድረክ አይደለም ያሉ ጌታቸው ይልቁንም የትግራይ የለውጥ ኃይሎች በማቀናጀት ህጋዊና በህዝብ የተመረጠ መንግስት እስከሚመሰረት ድረስ በትግራይ አጀንዳዎች ላይ በጋራ የመስራት ዓላማ ያለው ነው ብለዋል። አቶ ጌታቸው አክለው መቀለ በቅርቡ እንገባለን፣ በዚህ ላይ ምንም ጥርጥር የለኝም በማለት የተናገሩ ሲሆን ይህንን ግብ ለማሳካት በደብረጽዮን ቡድን ላይ ያለውን የፖለቲካ ጫና በማጠናከር የፌዴራል መንግስቱ በቡድን ላይ ያለውን ትዕግስት የተሟጠጠ መምጣቱን እንዲሁም ዓለም አቀፍ ማህበረሰብ በትግራይ ለውጥ እንዲመጣ ያለውን ዝግጁነት እንደ ግብዓት እንደሚጠቀሙበት ተናግረዋል። የምስረታ ጉባኤው ግንቦት 9 በአዲስ አበባ ያካሄደ የሐዲስ ምክር ቤት ሳልሳይ ወያኔ ባይቶና አረና ትግራይና ትንሳኤ 71 እንደርታን ጨምሮ 5 የትግራይ የፖለቲካ ፓርቲዎችን ያቀፈ ነው። በተጨማሪም በአፋር ክልል የሚንቀሳቀሰውን የሐራ መሬት የትጥቅ ንቅናቄ እንደ ወታደራዊ ክንፍ የያዘ ነው። መረጃን ሸምቶ ወይም ተውሶ የፖሊሲ ሉዓላዊነትን ማረጋገጥ አይቻልም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ለማንኛውም ፖሊሲ ዋነኛ ግብዓት መረጃ በመሆኑ መረጃን ሸምቶ ወይም ተውሶ የፖሊሲ ሉዓላዊነትን ማረጋገጥ አይቻልም ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠንካራ ሀገረ መንግስት ለመገንባት ከሚያስፈልጉ ቁልፍ ጉዳዮች መካከል ሉዓላዊነት አንዱ ነው ብለዋል። ጠቅላይ ሚኒስትሩ የመረጃ ሉዓላዊነትን ለፖሊሲ ነጻነት በሚል በተዘጋጀው ሀገራዊ ጉባኤ ላይ እንደገለጹት መረጃ ጠንካራ ሀገረ መንግስት ለመገንባትና የመረጃና የፖሊሲ ሉዓላዊነትን ለማረጋገጥ ቁልፍ ነው ብለዋል። መረጃን ሸምቶ ወይም ተውሶ ሉዓላዊነትን ማረጋገጥ አይቻልም ያሉት ጠቅላይ ሚኒስትሩ የራስን መረጃ በሀገር ልጅ መሰብሰብና መተንተን ትልቅ ሀገራዊ ኩራትና ዋስትና መሆኑን ተናግረዋል። የፖሊሲ ሉዓላዊነትን ለማረጋገጥ የራስን መረጃ ከተለያዩ ምንጮች ማሰባሰብ፣ ማከማቸትና መተንተን መቻል መሰረታዊ ግብዓት መሆኑን የገለጹት ጠቅላይ ሚኒስትሩ መረጃን በአካል በሳተላይት በድሮን እና በጂኦስፖሻል በመሰብሰብና በማጣመር የዳታ ጥራትን ማሳደግ ይገባል ብለዋል። የስታቲስቲክና አገልግሎት የፕላንና ኮሚሽን መረጃ ሰብሳቢው በዳሽቦርድ በቀላል መንገድ ለተገልጋይ ማቅረባቸውና በጥቂት ሀገራት ብቻ የሚታየውን የመረጃ አሰባሰብና ትንታኔ ዘዴ በሀገር ውስጥ ባለሙያዎች መተግበር ትልቅ የኩራት ምንጭ መሆኑን ጠቁመዋል። ጠቅላይ ሚኒስትሩ ዶክተር አብይ አህመድ የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ በተዘጋጀው ሀገራዊ ጉባኤ ላይ ተገኝተው መልእክት አስተላልፈዋል። ሰባተኛውን ጠቅላላ ምርጫ አስመልክቶ በበይነ መረብ የሚሰራጩ ሐሰተኛ መረጃዎችን ለመቆጣጠር ክትትል እየተደረገ እንደሆነ ተገለጸ። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ሰባተኛውን ጠቅላላ ምርጫ አስመልክቶ በዲጂታል ሚዲያ የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች ላይ ክትትል እያደረገ መሆኑን አስታውቋል። ህብረቱ ይህንን ተግባር እያከናወነ ያለው የምርጫ ሂደት በሰላም እንዲጠናቀቅና አስቻይ የቅድመ ምርጫ ሁኔታ እንዲፈጠር ለማስቻል ነው ተብሏል። በአሁኑ ወቅት ማህበራዊ ትስስር ገጾች ለህብረተሰቡ ምርጫን የተመለከተ መረጃዎችን ከሚደርሱባቸው ዋና መንገዶች አንዱ ሆኗል ያሉት የህብረቱ ዳይሬክተር አቶ መንሱድ ገበየው ተቋማቸው በምርጫው ሂደት ላይ እንቅፋት ሊፈጥር የሚችሉ የበይነ መረብ የጥላቻ ንግግሮችና ሐሰተኛ መረጃዎችን አስቀድሞ ለመለየት የሚያስችሉ የግንዛቤ ማስጨበጫ ስልጠናዎች ለባለድርሻ አካላት እየተሰጡ እንደሆነ ተናግረዋል። ከዚህም በተጨማሪ በምርጫው አውድ ውስጥ የኢንተርኔት ተደራሽነትና ጥራት ያለበትን ደረጃ የመገምገም ስራ እየተከናወነ እንደሆነ ዳይሬክተሩ አብራርተዋል። ህብረቱ በአሁኑ ወቅት ልዩ ትኩረት ሰጥቶ ክትትል እያደረገባቸው ካሉ ጉዳዮች መካከል
መከልከል፣ በምርጫው ወቅት ሊያጋጥሙ የሚችሉ የኢንተርኔት መዘጋትና የስልክ ተደራሽነትን መቆራረጥ ይገኙበታል። እነዚህ መሰረተ ልማታዊ እክሎች መፈጠራቸው በራሱ ግጭትን እያነሳሱ ለሚችሉ የጥላቻ ንግግሮች ምቹ ሁኔታን ስለሚፈጥር አስቀድሞ የመከላከልና የመከታተል ስራው ተጠናክሮ እንደሚቀጥል ተጠቁሟል። የመካከለኛው ምስራቅ ጦርነትን ተከትሎ በሀገር አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት እጥረትና የስርጭት ችግሮችን ለመቆጣጠር በሚል በሲዳማ ክልል ግብረ ኃይል ተቋቁሞ ባስቀመጠው ውሳኔ መሰረት ነዳጅ በኩፖን ሲሰራጭ ነበር። ማንኛውም የመንግስትም ሆነ የግል ተሽከርካሪ ያለ ኩፖን ነዳጅ መቅዳት የማይችል ሲሆን በየማደያውና በኩፖን ማውጫ ቦታዎች ረጃጅም ተሽከርካሪዎችና የሰዎች ሰልፍ ነበር። ግብረ ኃይሉ ባካሄደው ስብሰባ ከግንቦት 10 ቀን 2018 ዓ.ም ጀምሮ የኩፖን ስርዓቱ እንዲያበቃ ወስኗል። ግብይቱ በተለመደው መልኩ ተሽከርካሪዎች ነዳጅ ባለባቸው ማደያዎች ተሰልፈው እንዲቀዱ ውሳኔ አስተላልፏል። ነዳጅ በተለምዶ ህጋዊ መንገድ ለገበያ እንዲቀርብ የተፈቀደ ቢሆንም ህገወጥ የነዳጅ ሽያጭና የኮንትሮባንድ ንግድ እንዳይኖር አሁንም ግብረ ኃይሉ ከላይ እስከ ታች ጥብቅ ክትትል እንዲያደርግ አቅጣጫ ተቀምጧል። ቲክቫህ ኢትዮጵያ በሐዋሳ ከተማ ያነጋገራቸው አሽከርካሪዎች ኩፖኑ እንዲቀር መደረጉ አስረድቶናል። የኩፖኑ ስርጭት እጅግ አሰልቺ፣ በገንዘብ የሚሸጥበት ሁኔታ ነበር። ለቀናት ተሰልፈን ነዳጅ መቅዳት አልቻልንም ነበር። መቅረቱ በጣም ጥሩ ነው ሲሉም ተናግረዋል። የዩኒቨርሲቲዎች አመራር ምደባ በሀገር አቀፍ ደረጃ በሚወጣ ማስታወቂያ በውድድር እንደሚሆን መንግስት ገለጸ። የመንግስት ዩኒቨርሲቲዎች አመራር ምደባ በሀገር አቀፍ ደረጃ በሚወጣ ማስታወቂያ እውቀትና ችሎታ መሰረት ባደረገ ውድድር እንዲሆን እየተሰራ መሆኑን የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። ሚኒስተሩ ይህንን ያሉት ከአሶሳ ዩኒቨርሲቲ ማህበረሰብ አባላት ጋር ሰሞኑን ውይይት ባደረጉበት ወቅት ነው። ዩኒቨርሲቲዎች በዘር የሚሰባሰቡበት ቦታ ሳይሆን በእውቀት በችሎታና በውድድር ሰዎች የሚገለቡባቸው ከልብ የማሳቢያ የመወያያና ጥናትና ምርምር የሚደረግባቸው ተቋማት እንዲሆኑ ማድረግ ያስፈልጋል ሲሉም ተናግረዋል። ዩኒቨርሲቲዎች ከምንም አይነት ፖለቲካ ተጽዕኖ ነጻ መሆን አለባቸው ያሉት ሚኒስተሩ ዩኒቨርሲቲዎች በነጻነት ለማሰብና ለመናገር ምቹ ሁኔታ የሚፈጥር ተቋማት መሆን አለባቸው ብለዋል። የቀብር አገልግሎት የዋጋ ማሻሻያ የማህበረሰቡን ጫና ለመቀነስ መሆኑን አዲስ አበባ መጅሊስ አስታወቀ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በጃናዛ ማረፊያ ቦታዎች ላይ ያደረገው የዋጋ ማሻሻያ ተገልጋዮችን ከተጨማሪ ወጪ ለመታደግ እየተደረገ መሆኑን አስታወቀ። የምክር ቤት ዋና ስራ አስኪያጅ አቶ ሪያድ ጀማል እንደገለጹት ቀደም ሲል የነበረው አሰራር ለብልሹ አሰራር የተጋለጠና ወጥነት የጎደለው ነበር። ይህንን ለመቅረፍ መጅሊሱ ባለፉት 9 ወራት ውስጥ ከ13 ሚሊዮን ብር በላይ ወጪ በማድረግ የመሰረተ ልማትና የሸሪዓ አቀባበር ስርዓት ማሻሻያ ስራዎችን አከናውኗል። በአዲሱ ማሻሻያ መሰረት የህፃናት ቀብር 2000 ብር፣ የአዋቂ ደግሞ 4000 ብር ሆኗል። ይህም ቀደም ሲል ተገልጋዮች ለብሎኬት ግዢ ያወጡት የነበረው ከ2200 እስከ 2800 ብር ተጨማሪ ወጪ የሚያስቀር ሲሆን ከአሁን በኋላ እስከ 28 የሚደርሰው የብሎኬት አቅርቦት በራሱ በመጅሊሱ የሚሸፈን ይሆናል። በበጎ ፈቃደኝነት የጀናዛ ጥበትና ሽኝት በሚደረጉ ተቋማት ላይ ምንም አይነት የዋጋ ጭማሪ እንዳልተደረገባቸውና ምክር ቤቱ አሰራሩን ለማዘመን የተለያዩ መመሪያዎችን አጽድቆ እየተንቀሳቀሰ እንደሚገኝ ዋና ስራ አስኪያጁ ጠቁመዋል። በኬንያ የነዳጅ ዋጋ መናር ከፍተኛ ህዝባዊ ተቃውሞ አስነሳ። ባለፈው ሳምንት በኬንያ የተደረገውና ታሪክ ታይቶ የማይታወቀው የ20 በመቶ የነዳጅ ዋጋ ጭማሪ በመቃወም አሽከርካሪዎች በመላው ሀገሪቱ የሚገኙ ትራንስፖርት አገልግሎት ሙሉ በሙሉ ያደናቀፈ የስራ ማቆም አድማ ማድረጋቸውን ቢቢሲ ዘግቧል። በዚህም የተቃውሞ እርምጃ ምክንያት በዋና ከተማዋ ናይሮቢ በተለያዩ የሀገሪቱ አካባቢዎች የሚገኙ መንገዶች ዝግ ሆነው የዋሉ ሲሆን የንግድ ተቋማት ተዘግተውና ተማሪዎችም ከቤታቸው ሳይወጡ እንዲቀሩ ተደርጓል። ለዚህ ዋጋ ጭማሪ ዋነኛ መንስኤ በአሜሪካና በኢራን መካከል በተቀሰቀሰው ግጭት ሳቢያ የዓለም የ1/5 የነዳጅ ምርት የሚጓጓዝበት የሆርሙዝ ወሽመጥ አሁን ተዘግቶ በመቆየቱና የባህረ ሰላጤው የነዳጅ አቅርቦት በመስተጓጎሉ ነው። የኬንያ ትራንስፖርት ዘርፍ ጥምረት መንግስት ዜጎቹን ከከፍተኛ የኑሮ ውድነት መከላከል አልቻለም ሲል የከሰሰ ሲሆን የነዳጅ ዋጋ በአስቸኳይ በ35 በመቶ እንዲቀንስ ጠይቋል። በአንጻሩ የኬንያው የገንዘብ ሚኒስተር ጆን ባዲ የተፈጠረው የዋጋ ጭማሪ አሳዛኝ መሆኑን ቢያምኑም የተነሳውን ህዝባዊ ተቃውሞ ግን ፈጽሞ አላስፈላጊ ሲል አጣጥለውታል። ሚኒስተሩ መንግስት ውሳኔዎችን የሚያሳልፈው ተጨባጭ መረጃዎችን መሰረት በማድረግ መሆኑን ገልጸው የዓለም አቀፍ ችግርን በሀገር ውስጥ መንገዶች ለመፍታት መሞከር ተገቢ ያለመሆኑን መጠየቃቸው ቢቢሲን ጨምሮ አስታውቋል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቆዩ እያለን በአክብሮት እንጠይቃለን። መልካም ቀን።